ሰላም ሰላም። የመጀመሪያ ተጠያቂያችንን አግኝተናል። ከማን ጋር ነው? ከማሂ ጋር። ማሂ አካውንቷ ሜንሽን እናደርግላችኋለን። ኢንፍሉዌንሰር ነች፣ ፎሎ አድርጓት፣ ማድረግ እንዳይረሳ። ዛሬ ከማሂ ጋር ነን። ቀለል ያሉ ጥያቄዎችን እንጠይቅሻለን። በኮንፊደንስ መልሽልን ማለት ነው። ቀለል ያሉ ጥያቄዎችን እንጠይቅሻለን፣ እንዳትፈሪ። ቆይ ሶሪ፣ የምጠይቀኝ ጥያቄ ማለት ነው። እኔ ከአሁኑ ተናግሬ ነው። እሺ እሺ፣ አሁን እንትን እሺ፣ ስቶፕ አድርገዋል ከታርጉታ። እሺ፣ ቀለል ያለ ጥያቄ የምጠይቅሽ፣ በኢትዮጵያ ለመጀመሪያ ጊዜ ትልቁ የድርቅ ዘመን ስንት ነበረ? ዓመተ ምህረቱ ስንት? 77 1977 77 ድርቅ ነው የሚባለው፣ ግን 77 ድርቅ ነው የሚባለው፣ ግን በ77 መሰለኝ 1977 መልሰዋለች ማለት ነው። ሞራል እያደረጋችሁ ሞራል እዛ ጋር ሞራል እንዳይረሳ። ሁለተኛ ጥያቄ፣ አበበ ቢቂላ በባዶ እግሩ የሮጠበት ከተማ ምንድን ነው የሚባለው? ሀገሩና ዋና ከተማ? ሀገር ውጭ ነው። አውሮፓ መሰለኝ። አውሮፓ ነው። ከተማ ዋና ከተማ የሮጠበት ከተማ አያውቀውም። አታውቅም። ካላወቀች ምንም ማድረግ አንችልም። እሺ፣ ሴት ልጅ አይደለም ሴት ልጅ የመጨረሻ መውለድ የምታቆምበት እድሜ ስንት ነው? በፊት 45 ነበር የሚባለው። አሁን እስከ 55 ድረስ ልትወልድ ትችላለች። እስከ 55 ልትወልድ ትችላለች። በሳይንስ ተረጋግጧል? አዎ ተረጋግጧል። እሺ፣ መልሳችን ኮሜንት ላይ ያስቀምጣችሁልን። በፊት 45፣ አሁን ደግሞ ጨምሮ 55 ሆኗል ማለት ነው። ቀጣዩ ጥያቄ፣ የሆነ ሩጫ ላይ ነሽና ሁለተኛ ላይ ያለውን ሰው ሮጠሽ ብትቀድሚው አንቺ ስንተኛ ትሆኛለሽ? ሁለተኛ። እንዴት ሁለተኛ ላይ ያለውን ሰው ነው ይቀድም? ከፊት ለፊት አንደኛ አለ፣ ሁለተኛ ያለውን ስቀድመው ሁለተኛ ሆናለሁ። ከፊት ያውንም አንድ ሰው አለ። አቤት ማብራራት! ጠይቂኝ እኔን። እሺ፣ ቀጣይ ጥያቄ አንድ የእግር ኳስን 10 ደቂቃ ቢሰጥሽና 5 ደቂቃ ተሰጥቶሽ 5 ደቂቃውን በ10,000 ብር ዳኝ ብትባይ ስንት ደቂቃ ብትዳኝ ይሻልሻል? 5 ደቂቃ በ10,000 ብር ቢታሰብልሽ ስንት ደቂቃ ትዳኛለሽ? 10 ደቂቃ በ20,000 ብር እዳኛለሁ። አልባልግም። 10 ደቂቃ